አንድ ጊዜ አንድ ወጣት አህያውን ይዞ በመቃብሮች በኩል ያልፋል። እየተጓዘም ሳለ በድንገት ከአንድ መቃብር በኩል ድምፅን ይሰማል። የሰማው ድምፅ አስደንግጦት ከየት በኩል እንደሰማው ለመፈለግ ዞር ዞር ማለት ጀመረ። ድምፁን ወደ ሰማበት አቅጣጫ ጠጋ ብሎ ሲያዳምጥ ከአንድ መቃብር በኩል ድምፅን ሰማ። ወደ መቃብሩም ጠጋ ብሎ ለመስማት ሲሞክር እርዳታን የሚጠይቅ አይነት ሰው ድምፅን ሰማ። ወዲያውኑም የመቃብሩን ድንጋይ ከላዩ ላይ እያነሳ መክፈት ጀመረ። ወዲያውኑም አንዲት መልከ መልካም ሴት ከመቃብር ውስጥ ወጣች። ወጣቱም ያየው ነገር ቢያስደነግጠውም እዚህ ውስጥ ምን ትሰሪያለሽ ብሎ ጠየቃት። ልጅቷም በፍርሃት እየተንቀጠቀጠች ታሪኬ ረጅም ነው፣ ተበድያለሁ አለችውና ማልቀስ ጀመረች። ወጣቱም አታልቅሺ፣ ከዚህ በኋላ ሰላም ላይ ነው ያለሽው፣ ሰላም ወደምታገኝበት ቦታ እወስድሻለሁ አላት። ልጅቷም በትንሹም ቢሆን በደስታ አንገቷን ነቀነቀችለት። ወጣቱም ነይ ተከተይኝ አላትና አህያው ላይ አስወጥቷት ይዟት መሄድ ጀመረ። ከምትኖርበት መንደርም ራቅ ወዳለ ቦታ ወሰዳትና እዚህ ቦታ ላይ ማንም ሊያገኝሽ አይችልም፣ በዚህ መንደር ላይ ኑሪ አላትና እዛው ትቷት ወደ ቤቱ መመለስ ጀመረ። ነገር ግን ወጣቱ ያጋጠመው ነገር እንዲሁም ያቺ ምስኪን ቆንጂዬ ወጣት ታሪኬ ረጅም ነው፣ በድለውኛል ያለችው ቃል ውስጡ ላይ ይመላለስ ጀመር። ወጣቱም ወደሚኖርበት ቦታ ደረሰ። በቤቱም አቅራቢያ ዶሮዎችን ያረባል፣ ማሳዎች ላይም ይዘራል። ኑሯቸውንም የሚገፉት ያንን ማሳ በመኮትኮት ነበር። ወጣቱም ልጅ ሚኖረው የነበረው ከአያቱ ጋር ነበር። ወደ አያቱ ጋርም ገባ። አያትየውም ልጁን ስትመለከተው በደስታ ፈገግ አለች። ውሎ እንዴት ነበር ብላ ጠየቀችው። ወጣቱም ወደሷ ጠጋ አለና እጇን ከሳመ በኋላ አያቴ ሆይ ውሎ አሪፍ ነበር፣ ነገር ግን እንግዳ የሆነ ነገር አጋጠመኝ፣ ላምነው እንኳን እየከበደኝ ነው አላት። አያትየውም በስስት ከተመለከተችው በኋላ ምንድነው ያጋጠመህ ብላ ጠየቀችው። ወጣቱም ያየውን ነገርና ሊያገኛትን ልጅ ምን እንዳለችው ምንም ሳያስተርፍ ለአያትየው ነገራት። ወጣቱም ነግሯት ከጨረሰ በኋላ አያትየው ረጋ ብላ ተረጋጋ ልጄ፣ ምናልባት እቺ ልጅ የያዘችው ትልቅ ምስጢር ይኖራታል። አንተ የሰራኸው ጥሩ ስራ ነው፣ በጥሩ ስራህ ደግሞ ማንም አይቀጣህም፣ አላህም ዘንድ ጥሩ አጅር አለህ አለችው። በቀጣዩ ቀንም ወጣቱ ለዶሮዎቹ የሚሆን ምግብን እየሰጣቸው ሳለ ከጎጆአቸው አቅራቢያ የሆነን ድምፅ ይሰማል። ወጣቱም ወደ ውጪ ወጥቶ ሲመለከት ትላንት ያገኛትን ወጣት ልጅ ያገኛታል። ወደ እሷም ጠጋ አለና አንቺ የትላንቱ ሴት አይደለሽ? እዚህ ምንድነው የምትሰሪው ብሎ ጠየቃት። ልጅቷም እየፈራች አንገቷን ቀና አደረገችና የሚሄድበትን ቦታ አላገኘሁም አለችው። ወጣቱም ለተወሰነ ደቂቃ ከተመለከታት በኋላ ከዚህ ውጪ በምንም ልረዳሽ አልችልም አላት። ልጅቷም ምንም አይነት ቃልን ሳትናገር አዝና ከቤቱ መውጣት ጀመረች። አይኖቿም በእንባ ተሞልተው ነበር። አያትየው በተለምዶዋ ጠዋት ፀሐይ ለመሞቅ ውጪ ትወጣ ነበር። ልጅቷንም በተመለከተቻት ሰዓት ነይ እስቲ አንቺ ልጅ ብላ ጠራቻት። ልጅቷም ወደ አያቱ ጋር ጠጋ አለች። ምን አጋጥሞሽ ነው ልጄ? ምንድነው የሚያስለቅስሽ? ወደዚህ ሲያመጣሽ ነገር ምንድነው ብላ ልጅቷን ጠየቀቻት። ልጅቷም ድምጿን ቀንሳ ምደበቅበትን ቦታ አጥቼ ነው አለቻት። አያትየውም ለምንድነው የምትደበቂው? ምን አጥፍተሽ ነው ብላ ጠየቀቻት። ልጅቷም ታሪኬ ረጅም ነው ብላ መለሰችላት። አያትየውም ለተወሰነ ደቂቃ ዝም ካለች በኋላ ፈገግ አለችና ሌሊቱን ከኛ ጋር ማሳለፍ ትችያለሽ፣ እዚህ ደጋግ ሰዎችን ያሉት ማንም አይበድልሽም አለቻት። ልጅቷም በአያትየው ጥሩ መዋል በጣም ደስ አላት። ማታ ላይም ወጣቱ ከሥራ ወደ ቤቱ ተመለሰ። አያቱ ጋርም ሲገባ ከጎኗ ያቺ ልጅ ተቀምጣ ተመለከታት።